እዚህ ጋር ላሳያችሁ የመጣሁት አርጃኖን ነበረ። አርጃኖ ገባብኝ አይቼው ካሜራዬን እስከምከፍት ድረስ በፍጥነት ገባብኝ እዛ ፊላ ውስጥ። እዚህ ጋር የምታዩት ፊላ አንዱ እዚህ ግድብ ላይ አሁን በጣም በስፋትና በብዛት በቅሎ ነው እያየው ያለሁት። እዛ ጋር ያሉት አባኮዳዎች አሉ። እላይ ሌላ የዝንጀሮ መንጋ ገብቶ ይታየኛል። ግድቡ እዚህ እኔ አሁን የቆምኩበት ድረስ እዚህ ጋር ድረስ ነበረ የሚመጣው የነበረው። አሁን ግን መጠኑ በጣም ቀንሶ ነው ያለው ማለት ነው። ይሄ የግቢ ልጆች ይሄው ዳር ዳር ላይ ቄጠማ አለ። እዛ ላይ ፊል አለ። እንግዲህ በጣም የገረመኝ ይሄ አሞራ ወይም ደግሞ ይሄ መንቁሩ እንትን በብዛት አይታይም ነበር። አሁን ግን አንድ ከታዘብኩት ነገር መካከል እሱ ነው። እንዲህ በስፋት ይታያል ማለት ነው። አንዱ እኔ ቅድም አረፋይኔ ግድብ ብዬ ያሳየኋችሁ ግድብ ውሃ ከዚህኛው ግድብ በዚህ በኩል ነው የሚወጣው። እዚህ ጋር ከውስጥ በዚህ በሚሄድበት መንገድ ውስጥ የተዘረጋ መስመር አለ። እዚህ ጋር ሞተር አለ። አሁን እንግዲህ በምን አይነት ሁኔታ እንዳለ አላውቅም። እዚህ ይሄ ምልክት የተደረገው ለዛ ይመስለኛል። አየው እያያችሁ ነው። ቆሻሻ ወይ ምናምን ሳምቲንግ እንዳይገባበት ብለው ሊሆን ይችላል እንደዚህ ያደረጉት። እዛ በኩል ፊላ የሚባለው የሳር ዝርያ ልበላችሁ የምንልበላችሁ አለ። ብዛት አዞ ሌሎች ነገሮች የሚደበቁበት የሚያድጉበት ነው። እዚህ ጋር ያለው መስመር ይመጣና በዚህ ማለት ነው እዚህ ጋር ይወጣል። ይሄው እዚህ ጋር ይታያችኋል። ካናል እዚህ ጋር ይወጣል። ያ በብረት ያለው በር ሲከፈትለት ቀጥታ የሚሄደው ውሃ ማለት ነው እዚህ ጋር ይታያችኋል። ይሄ ጣት የሚያሳያችሁ እሱ ማለት ነው። ቅድም የነገርኳችሁ አረፋይኔ ግድብ ነው የሚገባው። በዚህ በኩል የሚወጣው ደግሞ ወደ ሌላ እርሻ ነው የሚሄደው። ያ በጣም ብዙ ማሳዎችን የሙዝ ማሳ፣ የአትክልት፣ የአዝርት፣ የብርቱካን ያልኳችሁ ማለት ነው። የብርቱካኑ ማሳ የነበረው ይሄ ነው። ኦልሬዲ ይሄ ምርት አይሰጥም። ከዚህ አርጂን ወይም ደግሞ ከዚህ ካናል ነበረ ውሃ የተጠለፈላቸው ሲለሙ የነበሩት ማለት ነው።